ሰላም እንዴት ናችሁ? ዛሬ ለየት ባለ ቪዲዮ ነው የመጣሁት። ቪዲዮ እስከመጨረሻ ስትከታተሉ እነዚህ ነገሮች ታገኛላችሁ። በመጀመሪያ ከዚህ በፊት ኦርደር ስታደርጉን ቀጥታ ስልክ በመደወል የምትፈልጉት አገልግሎት ከኛ ጋር በማውራት ነበር ኦርደሮቻችሁን የምንቀበለው። እንዴት ኦርደር ማድረግ እንዳለባችሁ እናያለን በመጀመሪያ ደረጃ። በሁለተኛ ደረጃ ኮንተንት ከሰራሁላችሁ 1 ወር ያህል ቆይቻለሁና ለምን እንደጠፋውም በአጭሩ ገልጽላችኋለሁ ከይቅርታ ጋራ። ሶስተኛ የቻናላችን ስም ተቀይሯል። የተቀየረው ቻናል ስም ምንድነው? ለምን ቀየርን የሚለውንም በአጭሩ እነግራችኋለሁ። በአራተኛ ደረጃ ይሄ ስክሪኑ ላይ የምታዩት ዌብሳይት የድርጅታችን ዌብ አፕ ነውና እዚህ አፕ ላይ አካውንት መፍጠር ለምን እንደሚያስፈልጋችሁ ወይንም ጥቅሙ ምን እንደሆነ በዚሁ ቪዲዮ ሼር አደርጋችኋለሁ። በመጨረሻም ይህን ስክሪኑ ላይ የምታዩት ድርጅታችን ዌብ አፕ አገልግሎቱ ምንድነው፣ እንዴት ይሰራል የሚለው አንዳንድ ፊቸሮቹ ለመጠቀም ቀላል እንዲሆንላችሁ አሳያችኋለሁ። ቪዲዮውን በዚህ እንጨርሳለን። ወደ መጀመሪያው ሀሳብ ስንመጣ እንዴት ነው ኦርደር የምናደርገው? ካሁን በኋላ አገልግሎቶችን ለመጠቀም የቪዛ ሰርቪስ ሊሆን ይችላል፣ የሳስ ሰርቪሶች ሊሆን ይችላሉ፣ ወይም ደግሞ የዌብ ዴቨሎፕመንት ሰርቪሶች ሊሆን ይችላሉ። እናያቸዋለን። እነዚያን ሰርቪሶች እንዴት ነው ኦርደር ማድረግ የምንችለው የሚለውን ነው። በመጀመሪያ ደረጃ እንደምታዩት የድርጅታችን ዌብሳይት ሊንክ ይሄ ነው። nitotnet.com ነው የሚለው። nitotnet.com አሁን ላይቭ ነውና ብሮዝ አድርጋችሁ አክሰስ ማድረግ ትችላላችሁ። ወደዚህ አፕ ከመጣችሁ በኋላ በዚህ ዩአርኤል ስክሪኑ ላይ በምታዩት ዩአርኤል ከገባችሁ በኋላ ይሄን አሁን ስክሪኑ ላይ የምታዩት ፔጅ ይመጣላችኋል። እዚህ ፔጅ ላይ ከደረሳችሁ በኋላ ግልጽ ነው፣ ለመጠቀም እንዲቀል አድርጌ ነው ቢውልድ ያደረኩት። እንደምታዩት እዚህ ጋር ሜኑዎች አሉ፣ ከላይም እዚህ ጋር ሜኑዎች አሉ። ከላይ ያሉት እነዚህ ሜኑዎች ቀጥታ ወደ ሰርቪሱ ሊንክ የሚያደርጉ ናቸው። እነሱን ክሊክ በማድረግ የቪዛ ሰርቪስ የምትፈልጉ ከሆነ ወደ ቪዛ ሰርቪስ ፔጅ ይመራችኋል። በቪዛ ሰርቪስ ፔጅ ስር አስፈላጊ የሆኑ ሀሳቦች አስቀምጫለሁ። እነሱን አንድ ባንድ አንብባችሁ ኦርደር ማድረግ ስትፈልጉ ማለት ነው። እንዴት ማዘዝ እንደምትችሉም ቪዲዮ ቱቶሪያል አስቀምጬላችኋለሁ ስቴፕ ባይ ስቴፕ። ይህን ቪዲዮ አይታችሁ ዘን ፎርሙን ሞልታችሁ ኦርደር ማድረግ ትችላላችሁ። ልክ እንደዛ የምንሰጣችሁ ሰርቪሶች በጠቅላላ ኦንላይን ነው። ካሁን በኋላ ኦርደር የምንቀበላችሁ በስልክ ደውላችሁ አይደለም ኦርደር የምታደርጉን። ከቤታችሁ ሆናችሁ በስልካችሁም ሆነ በኮምፒውተር ባላችሁ ዲቫይስ ኦርደር ማድረግ ትችላላችሁ ማለት ነው። ሰርቪሶቻችን እዚህ ጋር እንደምታዩቸው የአሜሪካ የነን ኢሚግራንት ቪዛ የአጭር ቀጠሮ፣ የቪዛ ፕሮሰስ አገልግሎት፣ የሳስ ሰርቪሶች፣ የስታቲክ ዌብሳይት ዴቨሎፕመንት አገልግሎት እና ከስተም የሆኑ ሶፍትዌር ሶሉሽኖች እንደየቢዝነሶቻችሁ ወይንም እንደምትፈልጉት አገልግሎት ከስተም የሆኑ ሶፍትዌር ሶሉሽኖች ናቸው እንደ ሰርቪስ የምንሰጣቸው አሁን ላይ። ወደዚህ ፔጅ እንደኔ የመጣሁት ሰርቪስስ የሚለው ክሊክ ብታደርጉት በቀጥታ ሰርቪሱ ዲስፕሌይ ይሆንላችኋል ማለት ነው። እነዚህን ክሊክ በማድረግ ቀጥታ ኦርደር ወደ ማድረግ ፔጅ ይመራችኋል። ዘን ኦርደር ፎርሞቹን መሙላት፣ አስፈላጊውን ነገር በማየት እዚህ ጋር ሃው ቱ ኦርደር የሚሉ ቪዲዮዎችን በማየት በአግባቡ ሞልታችሁ ለኛ ኦርደሩን መላክ ነው ከእናንተ የሚጠበቀው ማለት ነው። ስለዚህ ከዚህ ቀደም እናደርግ እንደነበረው ስልክ ደውላችሁልን ከእናንተ የምትፈልጉት አገልግሎት ሳይሆን የምንቀበለው ካሁን በኋላ በቀጥታ እናንተ ኦንላይን ኦርደር ታደርጋላችሁ፣ እኛም ሲስተም ላይ ተቀብለን ሰርቪሶቻችሁን ፕሮሰስ እናደርጋለን ማለት ነው። ኦርደር የምታደርጉበት ጊዜ አንድ ነገር ልነግራችሁ የምፈልገው ነገር ኦርደር ስታተሳችሁ ትራክ የምታደርጉበት ሊንክ በኢሜይል ይላክላችኋል። ኢሜይላችሁን ከፍታችሁ ያን ሊንክ ክሊክ በማድረግ ኦርደር ስታተሳችሁን ማየት ትችላላችሁ ማለት ነው። ስታተሱ በምን ሁኔታ ነው ያለው የሚለውንም እናንተው ሬጉሌት ማድረግ ትችላላችሁ። ደርሷችኋል ወይ፣ ተቀብለውታል ወይ፣ እየሰሩበት ነው ኦር ጨርሰዋል፣ እያንዳንዷን ነገር ስለሚያሳይ ማለት ነው። ኦርደር የምታደርጉት በዚህ መልኩ ከዌብ አፑ ይሆናል ማለት ነው። ወደ ሁለተኛው ሀሳብ ሲሻገር ከዩቲዩብ ለ1 ወር ያህል ጠፍቼባችኋለሁ። ለዚህም ምክንያት ምንድነው? አንደኛ በኤምባሲ በኩል አፕዴት አልነበረም። ኤምባሲ ተዘግቶ ነበር፣ የአሜሪካ ኤምባሲ። አሁን ላይ ግን ተከፍቷል። አዲስ የምነግራችሁ ነገር አሁን አገልግሎቱን መጠቀም ትችላላችሁ። የአጭር ቀጠሮም አገልግሎት እየሰራ ነው፣ እየተቀበልን እያስተናገድን ያለ ነው።
የቪዛ ፕሮሰሶችም አሁን ጀምሯል። ወደ ዩኤስ ፕሮሰስ የማድረግ ፍላጎት ያላችሁ ካላችሁ አሁን መጀመር ትችላላችሁ። ተዘግቶ ነበር እና ለዛ ነው አንድም የጠፋሁት ቪዲዮ ኮንቴንት ሳልሰራላችሁ ምንም አፕዴት ስላልነበረ፣ ሁለተኛ ሰዓቴን በመስጠት ይህን ዌብ አፕ ቢውልድ እያደረግኩ ነበረ። ለእናንተም ለእኔም ሃንድል ለማድረግ ነገሮች እንዲቀል የሚያደርግ አፕ ነው። ይህን በመስራት ላይ ነበርኩኝና ለዛ ነው የጠፋሁባችሁ፣ ሶሪ ለማለት ነው በዛው። በሶስተኛ ደረጃ የቻናላችን ስም ተቀይሯል። እንደምታዩት ፎርቢ ዴቭ ኤንድ ቪዛ በሚል ነበረ የምታውቁት። አሁን ኔትወርክና ሶፍትዌር ሶሉሽን ቪዛ ሰርቪስ ሆኗል። ኔትወርክና ያደረግኩበትና የቀየርኩባቸው ምክንያቶች አሉ። አንደኛው ከኤስኢኦ አንጻር ነው፣ ሰርች ኢንጂን ኦፕቲማይዝ ከማድረግ አንጻር። ሁለተኛ ከትሬድ ላይሰንስ አንጻር ነው። ካሁን በኋላ በዚህኛው ስም ነው ኦፊሻሊ የምንቀጥለው ማለት ነው። ስለዚህ የድርጅታችን ስም ካሁን በኋላ ኔትወርክና ሶፍትዌር ሶሉሽን ኤንድ ቪዛ ሰርቪስ ሆኗል ማለት ነው። ይህን እንድታውቁት በሚል ነው። ኔትወርክና የምትለዋን ሰርች ብታደርጉ ዩኒክ ኪወርድ ስለሆነች የትም ታገኙኛላችሁ። ጉግልም ላይ የትኛውም ፕላትፎርሞች ላይ ሰርች ብታደርጉ ዩኒክ ኮንተንቶች ማግኘት ትችላላችሁ ማለት ነው። ይሄ ሌላኛው ልነግራችሁ የምፈልገው ነገር ነው። ሌላው ምንድነው አካውንት ክሬት ማድረግ ለምንድን ነው ዌብ አፓችን ላይ አድቫንቴጅ ያለው የሚለውን እኔ ለምሳሌ አካውንት ክሬት ያደረገ ሰው የሚያገኛቸው አድቫንቴጆች አሉ። እዚህ ጋር አሁን እንደምታዩት ሰርቪስ፣ ኮምፕሊትድ ፕሮጀክትስ፣ ቴስቲሞኒያልስ፣ ኮንታክት እና ሎጊን የሚሉ ሜኖች ታያላችሁ። ዛት ሚንስ ሎግዲን ያልሆነ ዩዘር ነው እዚህን እየተጠቀመ ያለው ማለት ነው። ሶ አካውንት ክሬት ካደረጋችሁ በኋላ ግን ሎጊን ማድረግ ትችላላችሁ። አካውንት ክሬት ስታደርጉ መጀመሪያ ሎጊን ትላላችሁ። ደን ሎጊን ካላችሁ በኋላ ሳይን አፕ የምትለዋበትን አንዴ ክሊክ ታደርጓታላችሁ። ሳይን አፕ ካደረጋችሁ በኋላ ፎርሙን ሞልታችሁ ሳይን አፕ የምትለዋን በተን ክሊክ ማድረግ ትችላላችሁ ማለት ነው። እሱን በተን ክሊክ ስታደርጉት ቬሪፊኬሽን ሊንክ በኢሜይላችሁ ይላካል። ዘን ኢሜይላችሁን ቬሪፋይ ታደርጋላችሁ። ኢሜይላችሁ ቬሪፋይ ካደረጋችሁ በኋላ አካውንታችሁ አክቲቭ ይሆናል ማለት ነው። ከዛ ሎጊን ብላችሁ ሎጊን ኢንፎርሜሽናችሁ በማስገባት ሎግዲን ዩዘር መሆን ትችላላችሁ ማለት ነው። በዚህ መልኩ አካውንት ፈጥራችሁ ሎጊን አደረጋችሁ ብለን እናስብ። ሎጊን ማድረጋችሁ አድቫንቴጁ ምንድን ነው ወደሚለው ጋር እንምጣ። እዚህ ጋር እንደምታዩት ለምሳሌ አንድ ዩዘር ሎግዲን ከሆነ ኦርደር ያደረጋቸው ሰርቪሶች በጠቅላላ ማየት ይችላል። ቅድም እንዳያችሁት እዚህ ጋር ዩዝድ ሰርቪስስ የሚል ሜኑ አልነበረም። እዚህ ጋር ላሳያችሁና ሎግዲን ያልሆነ ዩዘር ዩዝድ ሰርቪስስ የሚል ሜኑ አይታየውም። ሎግዲን የሆነ ዩዘር ግን ዩዝድ ሰርቪስስ የሚል ሜኑ ይታየዋል። ወደዛ ሜኑ ቢመጣ ከዚህ በፊት እኛን ኦርደር ያደረጋቸው ሰርቪሶች በጠቅላላ ማየት ይችላል። ያላለቁ ኢን ፕሮግረስ ያሉ በሂደት ላይ ያሉ ሰርቪሶችም አጌን ደግሞ አልቀው ተጠናቀው ደግሞ ኮምፕሊት ያደረግናቸው ሰርቪሶችም እንደዚሁ ማየት ይችላል፣ መከታተል ይችላል። የነበረው ታሪክ ምን አይነት ኦርደሮች እንዳዘዘ ፎሎ ማድረግ ይችላል በራሱ ሜኑ ማለት ነው። ለእናንተ ብቻ የሚታይ ነው። ባይ ዘ ዌይ ይሄ ለእናንተ ብቻ ነው የሚታየው፣ ሌላ ሰው አክሰስ አያደርገውም። በመጨረሻም ዌብ አፓችንን በተወሰነ መልኩ ላሳያችሁ። ወደ ኔትወርክ.com ስትሄዱ ይህን የመሰለ ፔጅ ነው የምታገኙት። ሎግዲን ለሆነ ዩዘር ይህን የመሰለ ፔጅ ታገኛላችሁ። ዩዝድ ሰርቪስ የሚል በተን ያለው ይሄ ዩዘር ሎጊን ያደረገው ዩዘር የተጠቀማቸው አገልግሎቶች በሙሉ በዝርዝር ማየት የሚችልበት በተን ያለበት ፔጅ ማለት ነው። ሎግዲን ዩዘር ግን ካልሆነ ሌትስ ሴ ሳይን አውት ብናደርግ ሎግዲን ያልሆነ ዩዘር ግን ከሆነ የምታገኙት ፔጅ ይሄን የሚመስል ነው የሚሆነው። ሆም ፔጁ ላይ ስለ አገልግሎታችን በደንብ ተቀምጠዋል፣ ሰርቪሶቻችን ተቀምጠዋል። የተለያዩ የቪዛ አይነቶች እዚህ ጋር ተቀምጠዋል ለማየት ከፈለጋችሁ። በመቀጠል የተለያዩ የስታቲክ ዌብ አይነቶች እዚህ ጋር ተቀምጠዋል። ያው አገልግሎቱን ማግኘት የምትፈልጉ ከሆነ ከእንደዚህ አይነት የትኛውም አይነት ዌብሳይት በስታቲክ ዌብሳይት ቢውልድ እንዲደረግላችሁ የምትፈልጉ ከሆነ ጀስት እንድታዩ ለማለት ነው እዚህ ጋር ያስቀመጥኳቸው። በዚህ መልኩ ነው ማለት ነው። ቀጥለን ሰርቪስስ ላይ ስንመጣ ቅድም ያየናቸው የተለያዩ 5 አይነት ሰርቪሶች አሉ። አሁን ላይ የአሜሪካ አጭር ቀጠሮ፣ በነን ኢሚግራንት ቪዛ ታይፕ፣ ቪዛ ፕሮሰስ ወደ ተለያየ ሀገር፣ የሳስ ሰርቪሶች ተጠናቀው ያለቁ ሶፍትዌር ቤዝ ያደረጉ ሳስ ሰርቪሶች አሉ። እነሱን ጀስት ሰብስክራይብ በማድረግ ብቻ ኮንቲኒየስሊ ልትጠቀሟቸው የምትችሏቸው ሶፍትዌሮች ናቸው፣ እነሱ አሉ። ሌላው ስታቲክ ዌብ ዴቨሎፕመንት ነው።
በዚህ ስር ሊካተቱ የሚችሉ የተለያዩ የስታቲክ ዌብ አይነቶች አሉ። እነሱን ለድርጅታችሁ፣ ለፖርትፎሊዮ፣ ለተለያየ ነገር የምትፈልጉ ከሆነ ያን ኦርደር የምታደርጉበት ነው። ከስተም የሆነ ሶፍትዌር ሶሉሽን ደግሞ እንደየስራና አገልግሎታችሁ ስራችሁን የሚያቀል ከስተም ሶፍትዌሮች ኦርደር የምታደርጉበትን ነው ይሄን ማለት ነው። ከዛ ቀጥለን ስንመጣ ኮምፕሊትድ ፕሮጀክትስ የሚል ሜኑ ታገኛላችሁ። ወደዚህ ፔጅ ስትመጡ ይሄ ፔጅ በጠቅላላ የያዘው ኮምፕሊት ያደረግናቸው ፕሮጀክቶች ኢን ዲቴይል የሚያስቀምጥ ፔጅ ነው ማለት ነው። ይሄ ፔጅ ኮምፕሊትድ ፕሮጀክትስ እዚህ ጋር ሳስ ሰርቪሶች ያለቁ ሰርቪሶች ምን እንደሆኑ ወደፊት አፕዴት የምናደርግበት ነው ማለት ነው። ለአሁን ግን ያለው ፖስት ማድረግ ነው። የዩኤስ early available ስሎቶች ኮንቲኒየስሊ ፖስት ማድረግ ነው ያለው ሰርቪስ እንደ ሳስ ሰርቪስ ያለው ግን ይሄ አፕዴት እየሆነ የተሻሻለ የሚመጣ ነው። early ዩኤስ አፖይንትመንት ከዚህ በፊት ተጠናቀው ተሰርተው ያለቁ የአሜሪካ የአጭር ቀጠሮ አገልግሎቶች ዝርዝር የሚይዝ ቦታ ነው። በተኑን ክሊክ ብታደርጉ ቪው ፕሮጀክትስ ብትሉ በዚህ መልኩ ያለቁ ከዚህ በፊት ተሰርተው የተጠናቀቁ ፕሮጀክቶችን በዝርዝር ማየት የምትችሉበት ፔጅ ነው ማለት ነው። ከዚህ በፊት ያለቁ ዳታዎች ናቸው እነዚህ። በዚህ መልኩ ማየት ትችላላችሁ። ወደኋላ እንመለስና ቪዛ ፕሮሰስም እንደዚሁ ተሰርተው የተጠናቀቁ ቪዛ ፕሮሰሶች የምትመለከቱበት ፔጅ ነው። አገይን ስታቲክ ፕሮጀክቶች ያለቁ እንደዚሁ ማየት ትችላላችሁ። ምን አይነት ዌብ አፕ መቼ ቢውል ተደርጎ አለቀ እያንዳንዷን ማየት ትችላላችሁ። ሌላው ሶፍትዌር ሶሉሽኖችም አሉ። ከስተም ሶፍትዌር ሶሉሽን ያለቁ ሶፍትዌር ሶሉሽኖችም እዚህ ጋር በዝርዝር ማየት ትችላላችሁ። ሊንኮቻቸውም አለ። ምን አይነት ሰርቪስ ነው ተሰርቶ ያለቀው፣ ምን አይነት ነው እንደ ፖርትፎሊዮ መሆን ስለሚችል ምንድን የተሰራው የሚለውንም በዚሁ ማየት ትችላላችሁ ማለት ነው። ከስተም ሶሉሽኖች ማለት ነው። ሶ ኮምፕሊትድ ፕሮጀክትስ ይሄ ይመስላል። ወደ ቴስቲሞኒያልስ ፔጅ ስንመጣ አሁን ላይ የቪዲዮ ሪከርድ ሳደርግላችሁ ምንም አይነት ቴስቲሞኒ ሼር ስለተደረገ ነው። ከእናንተ የሚመጣ ፊድባክ የትኛውም አይነት ፊድባክ ካለ እዚህ ጋር ዲስፕሌይ ይሆናል ማለት ነው። ይሄ ፔጅ ቴስቲሞኒያልስ ማሳየት ነው ስራው እና ቴስቲሞኒያል ደግሞ ሼር ማድረግም እንድትችሉ የሚያደርግ ነው። ሼር ቴስቲሞኒ ብትሉ እዚህ ጋር ሎግዲን ዩዘር ካልሆናችሁ ስማችሁና ቴስቲሞኒ የምትሰጡት ቴስቲሞኒ ነው የሚቀበለው። ዘን ሼር ማድረግ ትችላላችሁ። ሎግዲን ዩዘር ከሆናችሁ ግን ኦልሬዲ ስማችሁ ሎጊን ስታደርጉ ስለሚያገኘው የስም ማስገቢያ ቦክስ አይመጣላችሁም። ጀስት ቴስቲሞኒያችሁን ብቻ ይቀበልና ኦልሬዲ ስማችሁ ስለሚያውቀው ሁለቱን አንድ ላይ አድርጎ ቴስቲሞኒያልስ ፔጅ ላይ ዲስፕሌይ ያደርግላችኋል ማለት ነው። ሌላው ኮንታክት ነው። ኮንታክት ላይ ስንመጣ የምታገኙት ምንድነው? ስልክ ቁጥራችን፣ አድራሻችን እና ኢንተርናሽናል የሆኑ አፕሊካንቶች ቴሌግራም መጠቀም እንዳለባቸው ኢንኮሬጅ የሚያደርግ ፔጅ ነው ማለት ነው። ሌላው ሎጊን ፔጅ ነው። እንደምታውቁት አካውንት ለመፍጠር እና የፈጠራችሁት አካውንት ላይ ሎጊን ለማድረግ ስትፈልጉ ይህም በተን ክሊክ በማድረግ ሎጊን ማድረግ ትችላላችሁ ማለት ነው። ሶ ከሞላ ጎደል ዌብ አፓችን ይሄ ይመስላል። ሲምፕል ነው ለመጠቀም፣ ግልጽ ነው ብዬ አስባለሁ። ዩዘር ፍሬንድሊ ነው ብዬ ነው የማስበው። በደንብ ሪስፖንሲቭ ነው። ለተለያዩ ስክሪን ዊድዞች በደንብ ፊት አድርጌ የሰራሁት ዌብ አፕ ነው። ሶ ስልካችሁም ላይ ሴፍሊ ዲስፕሌይ ሆኖ በደንብ የሚታያችሁ ነው ማለት ነው የሚሆነው። ነገር ግን ሁሌም መርሳት የሌለባችሁ ነገር ምንድን ነው? ኦርደር በምታደርጉበት ጊዜ ሃው ቱ ኦርደር ቪዲዮዎችን ቀድማችሁ እዩዋቸው። ምንም አይነት ሚስቴክ ላለመስራት ሃው ቱ ኦርደር የሚለውን ቪዲዮ ማየቱ እንዳትረሱ ማለት ነው። ሶ ለዛሬ የያዝኩላችሁ ቪዲዮ ይሄን ይመስላል። የትኛውም ጥያቄ፣ ሀሳብ፣ አስተያየት ካላችሁ ኮመንት ሳጥን ላይ አስቀምጡልኝ። ቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ